ዛሬ የመጣሁት በቲክቶክ ላይ የሆነ ፖስት አድርጌ ነበረ። ኮንትራት ቤት የምትሰሩ እህቶች 2 ዓመት አካባቢ ልንደርስ ዋዜማው ላይ ልንደርስ ስንል የምንወዛገበው ነገር አለ። ያንን ማንን አማክረንና ምን ጠይቀን ማንም ይወስንልን የሚል ነገር ወስጄ ነበረ በጽሁፌ እና እዛ ኮሜንት ላይ እኔ ብዙ ነገር ተረድቻለሁ፣ ተገንዝቤያለሁ። እኔ እንዳጋጣሚ ግን ያንን ወራት አልፌው ነው ያንን ፖስት ያደረኩት። ግን እዛ ላይ ምንድነው የተማርኩት ያገኘሁት መሰላችሁ? ለካ ያንን ነገር ነው እንዴ እኔ ያለፍኩት። እኔ ያለፍኩበትን ነገር ብዙ ልጆች እንዳለፉበት፣ ስደት እህቶቼ እንዳለፉበት አየሁ፣ ተገነዘብኩ ማለት ነው። እና እኔ ዛሬ ያንን ወራት እንዴት እንዳለፍኩኝና በምን አይነት ሁኔታ ውስጥ ወስኜ ልቀጥል እንደቻልኩ የሚናገርን ነገር አለኝ። እና ምክንያቱም ሲያልፍና ስታወሩት ይሻላል ሁሉም ነገር ማለት ነው። እና ስመጣ እንደማንኛውም አብዛኞቻችን እንደምንለው ብዬ የማስበው ስንመጣ ያው እኛ ሰዎች እንግዲህ በራሳችን የምንወስነው ነገር ያለ ይመስል 2 ዓመት ብቻ ሰርቼ እመለሳለሁ፣ በቃ ሊሆን ለመስሪያ ይበቃኛል ብዬ ነበረ የመጣሁት ማለት ነው። ግን ሰው ባሰበው አይሆንም ሁሉም ነገር። እግዚአብሔር ሲፈቅድና የራሷ ህይወት የምትመራን ነገር አለች በራሷ ዙሪያ። እና ያው እንደምንም ወደዛ አካባቢ ደረስኩኝ ማለቴ ወደ 2 ዓመት ልደርስ 3 ወር ምናምን ሲቀረኝ ያው ጓደኞች እዚህ በስደት የተዋወቅኳቸው አሉ። ለእነሱ መደወልና ያው እንጠያየቃለን እርስ በርስ። አልጨረሽም እንዴ? አትሄጂም እንጂ መቼ ነው የምትሄጂው? ስንት ጊዜ ቀረሽ ምናምን እንበባለው። ከዛ በዛን ሰዓት አማክራቸዋለሁ፣ ለአንድ ሁለቶቹ ምናምን አማክርኳቸው። ባክሽ እንዳልሄድ እንደዚህ ማለት እንዳልሄድ እንደዚህ እንዳልቀር ደግሞ ልጄ በጣም ናፍቆኛል፣ ጥያቄዎቹ ምናምን አትመጭም የሚል ነገር ብዙ ነገር አለ ምናምን እላቸዋለሁ። ግን እነሱ የተሰማቸውን ያማክሩኛል። ምክንያቱም ልባቸው ነው የሚለውን ማለት ነው፣ የራሳቸው ውስጣቸው የሚነግራቸው ለእነሱ ሲመክሩኝ። እኔ ግን እነሱ ሲመክሩኝ እኔ ሌላ ቦታ ነኝ፣ ምክንያቱም መልሴን አላገኘሁትም። አሁንም ሌላውም እንደዛ ሳማክራት የራሷ የተሰማትን ነገር ትነግረኛለች። አሁንም የለውም ያወሩኝ እነሱ፣ እኔ ገና ራሴን እየፈተሽኩ ውስጥ ለውስጥ። ምክንያቱም የምታማክሩትና የማታማክሩት ነገር አለ ለካ። አሁን ነው የተረዳሁት። ሰውን ማማከር መጥፎ ሆኖ አይደለም፣ በጣም ጥሩ ነው። ግን አሁን የተረዳሁት አይነት አለ ለሁሉም ነገር ማለት ነው። ምክንያቱም አንድ ነገር ጠይቃችሁ የልባችሁን የሚመልስላችሁ ነገር አለ፣ የማይመለስላችሁን ጥያቄ አለ። እና ከዛ አላገኘሁትም። እና ከዛ መጨረሻ ላይ እናስብኩኝ። ያው መጀመሪያ ላይ ማሰብ የነበረብኝ ነው ነገሩ። ግን ግራ ሲገባቸው አንዳንዴ ወደ ፈጣሪ ነው አይደል ለሁላችሁ ነገር ሁሉንም ነገር ይዛችሁ የምትሄዱት። እኔ ፈጣሪ አንተ ታውቃለህ፣ አንተ የወሰንከኝ ብዬ ዝም ብዬ መስራት ጀመርኩኝ። 2 ዓመቱ ይድረስ ዝም ብዬ እስኪ የምለውን እሱ ያውቃል አልኩና ዝም ብዬ ቁጭ አልኩ። ከዛ በመሀል ጠራችኝ ማለት ነው። ቀኑ ደርሶ ሴትዮዋ ጠራችኝ። ነይ አለችኝ። አቤት አልኳት። ሜሴጅ ተልኮልኛል፣ ኮንትራት ጨርሰሻል፣ ምን አሰብሽ አለችኝ። እንደው ሳታስቡ ሳትዘጋጁ አትጠሩ እናንተ። በስመ አብ ክው ነው የምትሉት ነው ነገር የለው። ክው አልኩኝ። ጠላታችሁ ክው አይባል። ከዛ ስትለኝ ምንም አላልኳትም። ቆይ አንድ ደቂቃ ስጭኝ በያት። ወደ ክላስ እየሮጥኩ ገባሁ። ወይ ጉድ! ክላስ ውስጥ ምን አለኝ? ምንም እኮ የለኝም። ከራሴ ጋር ላወራ እኮ ነው። ከራስ ጋር ማውራት እውነት አንዳንዴ ታገኙታላችሁ የጠፋባችሁን ነገር። ከዛ ሄድኩና ራሴን ጠየቅኩ። አሁን ልሂድ ወይስ አልሂድ? ብሄድ ደስ ይለኛል፣ ልጄ ናፍቆኛል። እንዳልሄድ ደግሞ የሆነ ነገር ይዞኛል። በቃ ምንድን ነው የማደርገው? እስኪ አሁን እርዳኝ አምላኬ እያልኩኝ ብቻዬን ማውራት ጀመርኩ። ከዛ አይምሮ እየመለሰልኝ መጣ። እንዴት ሆነሽ እንደመጣሽ ላስታውስሻለሁ። እንዴት ተቸግረሽ፣ በምክንያት ተቸግረሽ፣ በስራ ማጣት፣ በኑሮ ውድነት ምንም እንደሌለሽ ታውቂያለሽ። አሁን ምን ይዘሽ ነው? ቀዳዳሽ ሞላ በ2 ዓመት። የ2 ዓመትሽን ይዘሻል አለሽ ገንዘብ ኢትዮጵያ ላይ በሄድ ብሰራበታለሁ የምትይው ነገር ይዘሻል አለኝ። እውነቴን ነው የምላችሁ። አይምሮዬ እኮ ነው የሚል እሱ የሚጠይቀኝ ነገር ሁሉ የለም፣ ወፍ የለም። እንኳን የ2 ዓመት ገንዘብ ሙሉ ሊይዘው አይደለም ወገቡ ላይም ሩቡ ላይም የለም። ታውቁታላችሁ በምክንያት እንደሚሆን። ያው እንግዲህ አለ አይደለ ሁላችንም እናውቀዋለን ያለንበት ስለሆነ ብዬ አስባለሁ። አሁን ደግሞ ኢትዮጵያ ላይ ኑሮ ውድ ነው። ያለሽ ገንዘብ እዛ ሄደሽ የምትሰሪ የሚያበቃ ነው አለኝ። ግን እኮ ልጄ ናፍቆኛል። እሺ ናፍቆትን እንዴት ነው የምችለው ብዬ ስጠይቅ
የሚያበረታሽ አምላክ አለ፣ ፈጣሪ አለ። ተማምነሽበት የወጣሽው ማንን ነው? ሰውን ነው እንዴ ይለኛል። እግዚአብሔርን ነው የምላቸው። አይምሮ እኮ ነው እሱ ያጠነክርሻል። ግን አሁንም ሄደሽ ስደት ላይ ሄደሽ አሁንም ባዶ እጅሽ መጥተሽ እንደገና ደግሞ መልሰሽ ስደት ላይ መሄድ ትፈልጊያለሽ? አይሞላለሽም ቀዳዳሽ። እውነቴን ነው የምነግርሻለሁ፣ አይሞላም። እዛ ሄደሽ አሁን መማረርሽ አይቀርም። ኑሮ ውድነቱን ከበፊቱ አሁን ላይ ሄደሽ ስታዩ የአሸት ገንዘብን ስታያት ምንና ምን ነው? መልሰሽ መሰደድ ትፈልጊያለሽ አለኝ። አንገፍግፎኛል። እኔ ከልጄ መለየት አልፈልግም ብዬ በራሴ መልሳለሁ። ሲጠይቀኝ መልሳለሁ። እግዚአብሔር ይስጣት። ሴትዮዋ ልደውል መስሏት ቆማ እዛው ጓዳ ውስጥ ቁጭ ብላ እየጠበቀች ነው። ሰው አማክሬ የምመልስላት መስሏት፣ እኔ ግን ከራሴ ጋር ግብ ነው። ከዛ እንደዛ ላይ ከዚህ በፊት ደግሞ ወንድሜ ታላቅ ወንድሜም መተሽ ከምትመለሺ አንደኛሽን ከዚህ በፊት መተሽ ተመልሰሻል፣ አይተሽዋል፣ አንደኛሽን ሰርተሽ ብትመለሺ ይሻላል ብሎ ያለኝ ነገር እሱም ደግሞ መጣ። ምክንያቱም አሁን ያለሽሽ ገንዘብ ይሄ ነው ብዬ ነግሬው ስለሆነ እዚህ መተሽ ብታረቂያት እቺ ምንም ነገር አያደርግልሽ። እውነቴን ነው፣ መልሼ ልሂድ ነው የምትይው። ስለዚህ መልሰሽ ከምትሄጂ እህቴ ጠንከር ብለሽ ስሪ ብሎ መክሮኛ ታላቅ ወንድሜ። እሷም መጣች፣ አንዳትሆንም ተመለሰልኝ። በደንብ በሚገባ አስረግጦ መለሰልኝ። አይምሮ ይሄ ራስ ማውራት ማለት ነው። እውነቴን ነው። ራሳችሁ ጋር ነው ችግሩን የምታገኙት። ማንም ጋር አታገኙትም። እንደዛ አይነትን ችግር ራሳችሁ ጋር፣ ቀዳዳችሁን የምታውቁት ራሳችሁ ከፈጣሪ በታች ማለት ነው። ራሳችሁ መልሳችሁን የምታገኙት ራሳችሁ ጋር እንጂ ሰው ጋር አታገኙትም። በፍጹም አታገኙትም። እውነቴን ነው። እንደዛ አይነት ጥያቄ ሰው አይጠየቅም። እና ከዛ ቀጥላለሁ አልኳት። ደሞዝ ጨምሪልኝ አልኳት እላችኋለሁ። ያው እንግዲህ አልፌው እዚህ ላይ ነኝ።